ሰላም የቻናላችን ተከታታዮች ዶክተር በረከት ነኝ። ዛሬ በተለምዶ የጨጓራ ህመም ወይም ዲስፔፕሺያ ስለሚባለው እናያለን። ምግብ ከበሉ በኋላ ሆድ ማቃጠል፣ ሆድ መንፋት፣ ሆድ ላይ ምቾት መንሳት የሚሰማዎት ከሆነ ይህ የጨጓራ ህመም ምልክት ሊሆን ስለሚችል ቪዲዮውን እስከ መጨረሻ እንድታዩት ጋብዛችኋለሁ። እንግዲህ ጨጓራችን እንደ ማንኛውም የሰውነታችን አካል የተለያዩ ህመሞች ሊያጠቁት ይችላሉ። ለምሳሌ ኢንፌክሽን፣ የጨጓራ ቁስለት ወይም አልሰር፣ አንዳንድ ጊዜ ደግሞ ጨጓራችን ውስጥ እጢ ካንሰርን ጨምሮ ሊከሰት ይችላል። ዛሬ የምናየው ስለ ዲስፔፕሺያ ወይም በተለምዶ የጨጓራ ህመም ስለሚባለው ይሆናል። መጨረሻ ላይ ደግሞ ይህን ዲስፔፕሺያን እንዴት ከሌሎች የጨጓራ ህመሞች በተለይ ደግሞ ከጨጓራ ካንሰር እንዴት አስቀድመን መለየት እንደምንችል ነግራችኋለሁ። እንግዲህ የጨጓራ ህመም ወይም የዲስፔፕሺያ ምልክቶች የመጀመሪያው ማቃጠል ነው። በተለይም ደግሞ ከእምብርታችን ከፍ ብሎ በሚገኘው የሆዳችን ክፍል ላይ ማቃጠል ዋነኛው የጨጓራ ህመም ምልክት ነው። ግን ከዚህም በተጨማሪ የሆድ መንፋት፣ ሆዳችን አካባቢ ምቾት መንሳት፣ የሆድ ቁርጠት እንዲሁም ማቅለሽለሽ ወይም ምግብ በቀላሉ መዝጋት ሌሎች የጨጓራ ህመም ምልክቶች ናቸው። ስለዚህ ይህን የጨጓራ ህመም እንግዲህ መከላከልም ማከምም ይቻላል። ቀጣይ እንዴት እንደምናደርግ ነው የምነግራችሁ። እንግዲህ የጨጓራ ህመምን መከላከልም ማከም ይቻላል። ብዙ ጊዜ ቀለል ያሉ ከአመጋገብ ጋር የተገናኙ ልማዶችን በማስተካከል አብዛኛውን የጨጓራ ህመም መከላከል ይቻላል። ይህንን ማድረግ ማይቆም ከሆነ ደግሞ ሌሎች ህክምና አማራጮችን እነግራችኋለሁ። መጀመሪያ ግን በቀላሉ እንዴት ከአመጋገባችን በማስተካከል መከላከል እንደምንችል እንገራችሁ። የመጀመሪያው ከምግብ መጠን ጋር ይገናኛል። ምግብ ስንመገብ መጥነን በመመገብ እጅግ ብዙ በበላን ቁጥር ጨጓራችን ላይ ጫና እንፈጥራለን። ይህም ጨጓራችን በስርዓት ምግብ እንዳይፈጭ ያደርጋል። ምግብ ለረጅም ጊዜ ጨጓራችን ላይ በቆየ ቁጥር አንዳንድ ጋሶች ይፈጠራሉ። ይህም ሆዳችን ይነፋል፣ ሌሎች የጨጓራ ህመም ምልክቶችንም ያመጣል። ስለዚህ የመጀመሪያው ጨጓራ ህመምን ለመከላከል ወይም ለማዳን አመጋገባችንን ማስተካከል፣ በተለይ መጠኑን ማስተካከል የመጀመሪያው ስቴፕ ነው። በቀጣይነት ደግሞ ምግብን ሬጉላርሊ መመገብ ወይም በመደበኛነት መመገብ ይረዳል። ይህም የሚሆንበት ምክንያት እንግዲህ አንድ አዋቂ ሰው በቀን 2 ቢበዛ 3 ከበላ ይበቃል፣ ሌላ ተጨማሪ ምክንያት ከሌለ። ስለዚህ ምግብን ቁርስ፣ ምሳ፣ እራት ብቻ በመብላት መሀል ላይ ምንም ተጨማሪ ምግብ ባለመውሰድ ከውሃ በስተቀር ምንም አይነት ነገሮችን ባለመውሰድ ጨጓራችን ላይ ጫና እንቀንሳለን። ይህም ምግብን ጨጓራ ሲፈጭ በሙሉ አቅሙ ሪከቨር አድርጎ ሙሉ ለሙሉ ምግብን እንዲፈጭ ያደርጋል። ይህም ቅድም ያልኳቸው የጨጓራ ህመም እንዳይከሰት ያደርጋል። ምክንያቱም ምግብን ቶሎ ፈጭቶ በጨረሰ ቁጥር ቅድም ያልኳቸው የጨጓራ ህመም ምልክቶች የመከሰት እድላቸው እየቀነሰ ይመጣል። ሌላኛው የምግብ አይነቶችን መምረጥ ነው። አንዳንድ ምግቦች ጨጓራን እንዲቆጣ የማድረግ አቅም አላቸው። ይህም የጨጓራ ህመም የማስከተል አቅም አላቸው። ይህ ከሰው ሰው ቢለያይም ብዙ ጊዜ ግን ከቅመማ ቅመም ጋር የሚገናኙ ናቸው። በተለይ ደግሞ በርበሬ፣ ቃሪያ የመሳሰሉት ብዙ ሰዎች ላይ ጨጓራ እንዲቆጣ በማድረግ የጨጓራ ህመም የማምጣት አቅም አላቸው። ስለዚህ ይህንንም በማስተካከል የጨጓራ ህመምን መቀነስ ይቻላል። ሌላኛው ውሃ ነው። አብዛኛው የሰውነታችን ክፍል ከውሃ ነው የተሰራው። ይህም ጨጓራንም ያጠቃልላል። በተለይ ደግሞ የጨጓራ ግድግዳ አብዛኛው በውሃ ስለሚሰራ በቂ ውሃ ባልጠጣን ቁጥር የጨጓራችን ግድግዳ በቀላሉ ለህመም ይጋለጣል። ይህም የጨጓራ ህመም ያመጣል። ስለዚህ በቀን ውስጥ በትንሹ ከ2 እስከ 2.5 ሊትር ውሃ በመጠጣት የጨጓራችንን ጤና በመጠበቅ የጨጓራ ህመምን መቀነስ ይቻላል። ስለዚህ ይህንን ሁሉ ካደረጋችሁ አብዛኛው የጨጓራ ህመም ይስተካከላል። ይህም ማድረጋችሁ ለውጥ ከሌለ ሌላ ማስተካከል ያለብን ነገር አልኮል ነው። አልኮል በባህሪው ጨጓራ እንዲቆጣ የማድረግ አቅም አለው። ስለዚህ አልኮል መጠጥን ማቆም። አልኮል ብቻ አይደለም፣ ሌሎች ካፊን ያላቸው መጠጦች ሻይንም ቡናንም ጨምሮ ሌሎች ለስላሳ መጠጦች ካፊን ያለባቸው ጨጓራችን እንዲቆጣ የማድረግ አቅም አላቸው። ይህም የጨጓራ ህመም የማምጣት አቅም አለው። ስለዚህ እነዚህን መጠጦች በማቆም የጨጓራ ህመምን መቀነስም እንዲቆም ማድረግ ይቻላል። ያልነውን አመጋገባችንን አስተካክለን ስቲል የጨጓራ ህመም የሚኖር ከሆነ የጨጓራ ባክቴሪያ ምርመራ ማድረግ ይኖርብናል። እንግዲህ የጨጓራ ባክቴሪያ ጨጓራችን ውስጥ የሚገኝ ኤች ፓይሎሪ የተባለ ባክቴሪያ ነው። ይህን በቀላል ምርመራ ማወቅ ይቻላል። ስለዚህ ጤና ተቋም በመሄድ ይህን ባክቴሪያ ቼክ በማድረግ
እንግዲህ ጨጓራ ህመም ምልክቱ ኖሮ ባክቴሪያውም ካለ ባክቴሪያውን የሚያጠፋ መድኃኒት አለ። እሱን በመውሰድ የጨጓራ ህመምን መከላከል ይቻላል። እዚህ ጋር ማስተዋል ያለብን ነገር የጨጓራ ባክቴሪያ ያለበት ሰው በሙሉ ህመሙ አለበት ማለት አይደለም። ስለዚህ ጨጓራ ህመሙ ኖሮን ባክቴሪያውም ካለ ይህንን ጨጓራ ባክቴሪያ የሚያጠፋ መድኃኒት በመውሰድ ጨጓራ ህመምን መከላከል ይቻላል። ስለዚህ እኚህን ቀለል ያሉ የጤና ልማዶችን በማስተካከል እንዲሁም ተጨማሪ ምርመራ በማድረግ በቀላሉ የጨጓራ ህመም ወይም ዲስፔፕሻን መከላከል ይቻላል። ሌላኛው ቅድም ያልኩት ሬድ ፍላግስ ወይም ቀይ ምልክቶች አሉ። እኚህ ምልክቶች ከጨጓራ ህመም ጋር የተገናኙ ምልክቶች ናቸው። ቅድም የጠቀስናቸው የጨጓራ ህመም ምልክቶች ላይ እኚህ ተጨማሪ ምልክቶች ካሉ ለምዶ የጨጓራ ህመም የሚባለው ብቻ ስላልሆነ ተጨማሪ ሙሉ ምርመራ ማድረግ ያስፈልጋል። ስለዚህ በቶሎ ወደ ጤና ተቋም መሄድ ይኖርብናል። ይህን ቀይ የሚባሉ ምልክቶችን ካየን እኚህም ቀይ ምልክቶች የመጀመሪያው ክብደት መቀነስ ነው። በተለይ ደግሞ ክብደት ለመቀነስ ምንም እቅዱ ሳይኖረን አመጋገባችን እንዲሁም እንቅስቃሴን ሳናስተካከል ክብደታችን የሚቀንስ ከሆነ የመጀመሪያው ቀይ ምልክት ነው። ሌላኛው ቀጣይነት ያለው ማስመለስ፣ በቀላሉ የማይቆም ማስመለስ፣ በተለይ ደግሞ ደም የቀላቀለ ይህ ደም አንዳንድ ጊዜ ቀይ ሊሆን ይችላል። አንዳንድ ጊዜ ደግሞ ጨጓራችን ውስጥ የቆየ ደም ከሆነ የመጥቆር በተለይ ደግሞ ቡናማ ቀለም የመያዝ አቅም አለው። ስለዚህ እንደዚህ አይነት ማስመለስ ካለ ሌላኛው ቀይ ምልክት ስለሆነ በአፋጣኝ ወደ ጤና ተቋም መሄድ ያስፈልጋል። ሌላኛው ዲስፋጂያ የሚባለው ነው። ወይም ምግብ እንደ በፊቱ በቀላሉ ወደ ጨጓራችን ሳይወርድ አንገታችን ወይም ደረታችን አካባቢ የማነቅ ምልክት ካለው ይህም ሌላኛው ቀይ ምልክት ነው። ሌላኛው ደግሞ ወደ ታች ማለት በተለይ ደግሞ ጠቆር ያለ ነገር ከታች የሚወጣ ከሆነ ሌላኛው ቀይ ምልክት ነው። ሌላኛው አንገታችን አካባቢ እብጠት ካለ ቅድም ከጠቀስኳቸው ከጨጓራ ህመም ምልክቶች ጋር እብጠት አንገታችን ስር ካስተዋለን ሌላኛው ቀይ ምልክት ነው። ሌላኛው ደግሞ ቅድም ያልኳቸው ምልክቶች ሌላ ተጨማሪ ምልክቶች ሳይኖሩ እድሜው ከ45 ዓመት በላይ በሆነ ሰው ላይ ከተከሰተ ከዚህ በፊት ምንም ሳይኖር እድሜው ከ45 ዓመት በላይ በሆነ ሰው ላይ ለመጀመሪያ ጊዜ ቅድም ያልኳቸው ምልክቶች ከተከሰቱ ሌላኛው ቀይ ምልክት ስለሆነ በአፋጣኝ ወደ ጤና ተቋም በመሄድ ሙሉ ምርመራ በማድረግ ህመሙን ማወቅ ይቻላል። ስለዚህ ይህ ስለ ጨጓራ ህመም ወይም ስለ ዲስፔፕሻ ነው። በሌሎች ቪዲዮዎች ደግሞ ሌሎች ህመሞችን እንዴት መከላከል እንዲሁም መታከም እንደምንችል እናያለን። መልካም ጊዜ።